የሀገረ ማርያም ከሰም ወረዳ ባህልና ቱሪዝም ጽሕፈት ቤት ከፋና ብሮድካስቲንግ ኮርፖሬሽን ፋና ቀለማት ፕሮግራም ጋር መተባበር በቡልጋና አካባቢ የሚዘወተሩ የገና ጨዋታና ጂጂ ባህላዊ እሴቶችን የማስተዋወቅ ስራ ማከናወኑን ገለጸ። በሀገረ ማርያም ከሰም ወረዳ ቡልጋና አካባቢ ከማህበረሰቡ የዕለት ከዕለት ኑሮ ጋር ተሳሰሩ እንዲሁም የበዓላት ዕለት የሚዘወተሩ በርካታ በዓላት ያሉ ሲሆን ገዶ ጂጂና ባህላዊ የገና ጨዋታዎች ይጠቀሳሉ። በቡልጋና አካባቢ የገና ባህላዊ ጨዋታ በበዓላትና በንግስ ቀናት በሁለት ወገን ቆላና ደጋ ወይም በአካባቢያቸው የጎጥ መጠሪያ ሁለት ቡድን በመፍጠር ከወገብ በታች ቆምጣና ከወገብ በላይ ደግሞ ራቁታቸውን በመሆን ሁለት የቡድን አባቶችን መመረጥ የሚጫወቱት እጅግ ማራኪ ባህላዊ ጨዋታ ሲሆን ጂጂ ደግሞ በአንድ አካባቢ የሚኖሩ የማህበረሰብ አባላት በአንድ መቀናጀት በሰብል ስብሰባ በአረም በእርሻና በቁፋሮ ወቅት በጋራ መሆን ስራ የሚሰሩበትና ስራቸውን የሚያቀላጥፉበት ባህላዊ እሴት ነው። በቡልጋ ሁለተኛ ደረጃና አጠቃላይ መሰናዶ ትምህርት ቤት የእንግሊዘኛ ቋንቋ መምህር የሆኑት መምህር ሰይፍ ኃይለ ገብርኤል እንዳሉት ባህላዊው የገና ጨዋታው በሌሎች የሀገራችን አካባቢዎች ከሚካሄዱት የገና ጨዋታዎች ለየት ያለ መሆኑና በሁለት አንቆራቋሾች ወይም ደግሞ በሁለቱ የቡድን አባቶች ሁለቱን አጫጭር ዱላዎች ማስደገፍ ወደ የራሳቸው ግን ሩሯን በመምታት የሚጀመር ሲሆን ተጫዋቾቹ ራቁታቸው መሆናቸውም ቀልጣፋ ጨዋታን ለመከወንና ተቃራኒ ቡድን በቀላሉ እንዳይይዛቸው ስለሚረዳ ነው ይላሉ። በጨዋታ ጉዳት ቢከሰትም በገና ጨዋታ አይቆጡም ጌታ ነውና ዝም ብሎ መጫወት ሲሆን ሩሯ ከጥንግ ከጨርቅና ከእንጨት ልትሰራ እንደምትችል የነገሩን መምህር ሰይፈ ጨዋታው የሚቆመው በአካባቢ ታዋቂ ሽማግሌዎች እንደሆነና ሁሉ ሩሯም የምትቀመጠው በታዋቂ ሽማግሌ ሰዎች ቤት እንደሆነ ይገልጻሉ። ከጂጂ ወይም ደቦ ጋር ተያይዞ ገለጻ ያደርጉልን ደግሞ የደብረ ጽጌ ቀበሌ አስተዳዳሪ አቶ ወንዶሰን ፋንታይ እንዳሉን ጂጂ ወይም ደቦ በቡልጋ አካባቢ በስራ ወቅቶች ከደማቅ ንስ ጋር የሚዘወተር የስራ መረዳጃ ቅንጅት ሲሆን ከሰብል ስብሰባ ከአረም እንዲሁም ከእርሻ ቁፋሮ ወቅት ባሻገር ሰዎች ተፈጥሯዊ የሚሆን ሰው ሰራሽ ጉዳት ሲደርስባቸው ጭምር ጉዳታቸውን ለመሸፈን ሁሉ የሚሞከርበት ድንቅ ባህላዊ እሴት ነው። ታዲያ በእነዚህና ሌሎች በቡልጋና አካባቢው ቱባ ባህላዊ እሴቶች እስካሁን ድረስ ብዙ ያልተሰራ መሆኑ የሀገረ ማርያም ከሰም ወረዳ ባህልና ቱሪዝም ጽሕፈት ቤትም ከበርካታ ባህላዊ እሴቶች መካከል ሁለቱን በመምረጥ ከፋና ብሮድካስቲንግ ኮርፖሬሽን ፋና ቀለማት ፕሮግራም አዘጋጅ ጋር በመተባበር የማስተዋወቅ ስራ የከወነ ሲሆን በቀጣይም በራሱ በሚዲያው ሰፊ ሽፋን ይሰጣቸዋል ተብሎም ይጠበቃል። ቢያንስ ጂጂ ይባላል ደቦ ይባላል ሁለት ነው። ይሄ ደቦ ወይ ጂጊው ባጨዳ ጊዜ አለ፣ በቁፋሮ ጊዜ አለ፣ በእርሻ ጊዜ አለ። የተለያዩ ደቦዎች አሉ። እነኛ ደቦዎች ሲፈጸሙ ወይንም ሲካሄዱ የሚደረገው ምንድነው? ያ ደቦውን የሚያዘጋጀው ግለሰብ ወይንም ሰውየው ማለት ነው። ለዚያ ለቁፋሮ የሚቆፍረው አጨዳ ለሚያሄደው እርሻ ለሚያርሰው ጠላው ይጠመቃል፣ ዳቦ ይጋገራል፣ አረቄ ይወጣል። ያንን ደቦ ወይንም ጂጊ እየሰሩ እልል እያሉ ሆያሉ እየጨፈሩ እየተደሰቱ ያንን ጂጊ ያከናውላሉ። በአማራ ክልል ሰሜን ሸዋ ዞን ሀገረ ማርያም ከሰም ወረዳ ወረዳው ሾላ ገበያ ከተማ አካባቢ ደብረ ጽጌ የሚባል ቀበሌ ላይ ነው ያለነው። እሺ አሁን ተጫወቱ ሌላው ባህሉ ይሄ ጨዋታ የገና ጨዋታ ነው የሚባለው። ምናልባት የገና ጨዋታ ሲባል በአሁን ሰዓት በባህል ስፖርት ስም ተመዝግቦ ህግ ወጥቶለት ከሚጫወቱት የተለየ ነው። ምክንያቱም ይሄ ባህላዊ የገና ጨዋታ ተብሎ በባህል ስፖርት ተመድቦ መንግስት ህግ አውጥቶለት በዱላ የሚጫወቱት ጨዋታ በእኛ አካባቢ ደግሞ ሽካካ ነው የሚባለው። ይሄ ግን አሁን የምትመለከቱት ጨዋታ ባህላዊ የገና ጨዋታ በቡልጋ አካባቢ የነበረ ዛሬ ልብስ ካለ በልብሱ በቀላሉ ይያዛል። ልብስ ከሌለው ግን ስለሚያቆጨልጅ አይያዝም። ስለዚህ ከሁለት ሰዎች በስተቀር ሌላው ራቁቱ ነው የሚሆነው። ሁለቱ ሰዎች ተፈለጉ መልበስም ካልፈለጉ ራቁት መሆን ይችላል። ሁለት ሰዎች ማለት የቡድን አባት የሚባሉት ወይም ደግሞ አንቆራቆሾች ናቸው። አንቆራቆሾች የሚባሉት ሁለት የዚችን አይነት ከ1 ሜትር የማትበልጥ ዱላ ይዛሉ። እነዚህ የቡድን
አባቶች ናቸው። እነዚህ የቡድን አባቶች ናቸው። የቡድን አባቶቹ ኳሷን ተቃራኒ ቡድን ቅድም እንዳያችሁት ተቃራኒ ቡድን ዱላ ላይ በማስደገፍ ኳሷን ወይም ሩሯን ይመቷታል። እንግዲህ ኳስ ወይም ሩር ምንድነው? አዎ ይቺ የምታዩት ነገር ናት። ይቺ ከ3 ነገር ልትሰራ ትችላለች። አንደኛው በአሁን ሰዓት እየጠፋ ያለው ቀደም ሲል ጥንግ ትባል ነበረ። ጥንግ የሚሰራው ከቆዳ ነው። በእኔ አባቶችና በሌላም ዘመን ቆዳ ነበር የምትሰራው። ይቺ ጥንግ የምትባል ነገር ለሷ ብቻ ነው። ይቺ ጥንግ የምትባል ነገር ጨዋታ ባለ ጊዜ ሰዎች አውጥተው ይጫወቱባታል። ጨዋታ በሌለ ጊዜ ደግሞ በአካባቢው በቀበሌው ታዋቂ የሆነ ግለሰብ ቤት ባደራ ትቀመጣለች። ሁለተኛው እንግዲህ ይቺ ነገር ከትንሽ የጨርቅ ኳስ መስራት ይቻላል። ሶስተኛው ደግሞ አሁን ሲጫወቱባት እንደምናየው ይቺ ከእንጨት የተሰራችው ሩር ትባላለች። ቤቱ ከ83 ሚሊዮን ብር በላይ ገቢ ለመሰብሰብ ማቀድ በትኩረት እየሰራ ሲሆን በአሁኑ ወቅት ከ42 ሚሊዮን 11926 ብር ገቢ መሰብሰብ የእቅዳቸውን 50 በመቶ ማሳካታቸውን ተናግረዋል። አቶ ንጉስ ያክለው እንዳሉት ገቢ በዋናነት የተሰበሰበው ከ3 የገቢ አርዕስቶች ሲሆን ይኸውም ከቀጥታ ታክስ 23 ሚሊዮን 923261 ብር፣ ቀጥታ ካልሆኑ ታክሶች 16 ሚሊዮን 509579 ብርና ታክስ ካልሆኑ ገቢዎች 1 ሚሊዮን 579084 ብር መሰብሰቡን ነው ያስታወቁት። በኮሮና ቫይረስ ወረርሽኝ ጋር ተያይዞ ፋብሪካዎቹ ሙሉ በሙሉ ወደ ስራ ባለመግባታቸው የሚፈለገውን ያክል ግብር ማግኘት አለመቻል፣ ለጽህፈት ቤት ሰራተኞች ወደ ኢንዱስትሪ መዳረሻዎች አካባቢ መጓጓዣ መኪና አለመኖርና አንዳንድ ፋብሪካዎች በወቅቱ ግብራቸውን አለመክፈላቸው ከገቢ አሰባሰብና ክትትል ጋር በተያያዘ እየገጠመ ያለ ተግዳሮት መሆኑንም አስተባባሪው ጠቁመውናል። ከዱያው 83 ሚሊዮን 664917 ነው። አሁን ባለንበት ደረጃ ያው ከገዱ ባለፈው አመታት በጣም የተለየ ነው እና በጣም ከፍ ያለ ነው። ይሄም ሆኖ ቢሆን ያው በተቻለ አቅም እየተሰበሰበ ነው። አሁን በአሁኑ ሰዓት 50% ላይ ነው ያለ ነው። ቀደም ሲል ይሄን ሰዓት ወደ 60 ምናምን ደርሰን ነበር። አሁን ግን ከከዱ መብዛትም እንደገና የተለያዩ ቀደም ሲል ከነበረው የገቢ ምንጭ ከማሰባሰብ አኳያ በተቻለ አቅም ያው ተጠናክረን ከሰበሰብን ከሚመለከተው አካልም የጋራ ሆነን ሁሉም ከተረባረበ ይሳካል የሚል እንትን ያለን እንደሚሳካም ነው። ደግሞ በአብዛኛው ወርገት ገቢዎች ከዚህ በኋላ እንደ ይመጣሉ። ቀደም ሲልም በአብዛኛው በተለይ ሚያዚያ መጋቢት አካባቢ የተጠራቀመ የቆየም እነዚህ በተለይ አንዳንድ ድርጅቶች ጋር የሚያስቀምጡ አሉ። እነሱንም አውሰሙን ያሸግንም ትላንት ራሱ ወደ 5 ድርጅቶችን ያሸግነው ሰብስበው ቁጭ ያረጉ እነዚህ አሁን የዚህ አይነቶችም ስላሉ እንደዚህ ከርምጃ ጋርም ተያይዞ ያው ህግም ከማስከበር አኳያ ህግም ያስከበርነ ከሄደን ብሩ ይሳካል። እቅዱ ሙሉ 100% ይሳካል ብለን ነው አሁን እየሰራን ያለ ነው ማለት ነው። ሌላው ከገቢ አሰባሰብ ገቢ ለመሰብሰብ ያው በአብዛኛው እንግዲህ ከሚመለከተው አካል አጋር ሴክተሮች አሉ። በተለይ ከአጋር ሴክተሮች ጋር ተቀናጅ